ይሁን አለመመቸት ምናምን አይታወቀኝም። ምክንያቱም ግብ አለኛ ማስበው ትልቅ ራዕይ አለ። ያቺ ልጅ ሆኜ ቲቪ ላይ ራሴን ያየኋትን ቃል ኪዳንን ለማግኘት ግዴታ ይሄንን መንገድ እንደማልፍ እርግጠኛ ነበርኩ። ስለዚህ ህመሙ አለመመቸቱ ምናምን አይሰማኝም። አሁን ካለፍኩበት በኋላ ነው አይገርም ለካ ይሄን ነገር በህይወቴ ውስጥ አልፏል ብዬ የማስበው። ኢቢኤስ ደግሞ ብዙ ስራዎች የሚሰራበት ቤት ነው። መጀመሪያ ላይ ዜና ክፍል ነው የገባሁት። እዛም ሪፖርተር ስትሆን በጠዋት መምጣት አለብህ። ብዙ የምትዘጋጃቸው ነገሮች አሉ። ከዛ ደግሞ ወደ ፕሮግራም ክፍል ከተቀየርኩ በኋላ ለአንድ አመት ነው ዜና ክፍል የቆየሁት። ከዛ በኋላ ወደ ፕሮግራም ክፍልም ከገባው በኋላ ብዙ የስብሰባ ቀናቶች አሉ። ሀሳብ ምናመጣባቸው፣ እቅድ ምናስገባባቸው። ከዛ ደግሞ ስቱዲዮ ረጅም ሰዓት ነው የምንቆየው። ምክንያቱም ረጅም ሾው አይደለ እሁድን በኢቢኤስ። ስለዚህ አንዳንድ ጊዜ በተለየ በዓላት ጊዜ እንደዚህ ተደራራቢ ፕሮግራሞች ምናምን ሲኖሩ በጣም ይመሻል። 7 ሰዓት፣ 8 ሰዓት፣ 9 ሰዓት ከሌሊቱ በኢትዮጵያ አቆጣጠር አንዳንዴም 10 ሰዓት ሁሉ የምንወጣባቸው ጊዜያቶች አሉ። ኤዲት ደግሞ ማድረግ አለብን። ራፍከቱን ሰርተን ከኤዲተሮቻችን ጋር ቁጭ ብለን ይሄን አስተካክሉ፣ ይሄን ቁረጡ፣ አዘጋጁ ነው የሚያውቀው። ገባ? ሁሉንም ነገር ማሳየት ስላለብን ያንን ኃላፊነት ጨርሰ መሄድ አለብን። ስለዚህ በዛ ሰዓት በጣም እቸገር ነበረ። መጀመሪያ ላይ ወኔውም ድፍረቱም ይሄ ብዙ ነገሩም ስላለ ቀጥ ብዬ በቃ ሃይዌይ ነው። በተለይ ማታ ማታ ሲሆን መንዳት እየወደድኩ መጣሁ። አንደኛ ረጅ ይላል፣ ሁለተኛ መንገዱ በቃ ሰላማዊ ነው። ምንም የሚታይ ነገር የለም፣ የሚረብሽም ነገር የለም። እሄዳለሁ፣ ለኔ ይመቸኛል፣ እመለሳለሁ። ከዛ በኋላ ከሰላም ከጸጥታ አንፃር ብዙ ሰዎች ይሄ ነገር መንገድ ላይ መሃል ሃይዌይ ላይ ጎማ ቢፈነዳብሽ የሆነ ነገር ቢመጣ ቤተሰቦቼን በጣም እየተጨነቁ መጡ። ወይ አንደኛሽን ጠቅልለሽ እዛው ግቢ ወይ ደግሞ የሆነ መፍትሄ ይፈልጊ እንጂ በጣም ከባድ ነው። ብዙ ዘመዶች አሉኝ እኮ ፋሚሊዎች አሉኝ። ግን ለሊት 9 ሰዓት ላይ ምናምን አንኳኩተህ አሳድሩኝ፣ ክፈቱልኝ፣ እመጣለሁ ምናምን ማለቱ ከባድ አይደለ? ኢቭን ባልደረቦች አሉኝ በጣም መቀርባቸው ቤታቸው እዛ አካባቢ ሆኑ ሰዎች ግን የት ሊሂድ፣ የት ነው የምትሄጂው፣ እንዴት ነው የምታድሪው፣ በዚህ ሰዓት የት ትሄዳለች ብሎ ጠይቆኝ የሚያውቅ ሰው የለም። በጣም ይገርበኛል። አሁን እንዴት ነው ግን እላለሁ ግንኙነታችንን ጓደኝነታችንን ምናምን ሳስበው ለምንድን ነው ግን ያን ያልጠየቁኝ? ማለት ከደብረ ዘይት ተመላልሼ እንደምሰራ ያውቃሉ። የት ነው ግን የምትሄጂው፣ የት ነው የምታድሪው፣ ለምንድን ነው ግን ያላሉኝ ይላሉ። እንደዛ ምሽታችሁ በጋራ ከሰራችሁ በኋላ ወደ የቤታቸው ሲሄዱ ቻው 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 ብለው ብትንትን ይላሉ ሁሉም ሰው። ከዛ በቃ ግራ ይገባኛል። ይሄ ካለፈ በኋላ እኮ ነው ፊልም ማረገው። ያለፍኳቸውን እግዚአብሔርን ለማመስገን አንዳንድ ያለፍክበትን ነገር ማየት ጥሩ ነው ትላለሁ። እንደውም ማረሰው አንድ ጊዜ አስፍዬ መሸሻ ነፍሱን ይማረውና የሆነ የበዓል ሰዓት ላይ አይ ቲንክ ስተክዝ አይቶኙ ልንወጣ ስንል ብቻ ኩቱዬ መቼስ በዚህ ሰዓት ደብረ ዘይት አይደለም አይደል የምትሄጂው አለኝ። ከዛ እና ታዲያ የት ሄዳለሁ አልኩት። ከዛ የምርሽ ነው እስቲ መሸሻ የሙት በይ ምናምን አለኝ። ከዛ የምሬን ነው ምናምን ስለው ባክሽ እየፎገርሽ ነው ብሎ ማንም ሰው አያምንማ። በዛ ሰዓት እቺ ልጅ ትሄዳለች ነድታ ምናምን ብሎ አይጠብቁም ይመስለኛል። ከዛ በኋላ ሄዶ በሳምንቱ ስንገናኝ በጣም ለካ ውስጡን ከንክሎት ነበረ። ከዛ የምርሽ ነው አይደል እንደዚህ ሄድሽ ምናምን ሲለኝ እንዴ አዎ አስፍዬ ታዲያ የት ሄዳለሁ፣ አንደኛ ልጄን ማየት አለብኝ፣ ልጅ አለኝ እኮ ነው ኃላፊነት አለብኝ ምናምን ስለው በጣም አዘነ። ከዛ በይ ያለኝና የውጪ ቁልፌ እንደውም አስቀርጬ ነው ይዤ የመጣሁት። የኔ አፓርትመንት 2 ነው 3 መኝታ ቤት ነው የነበረውና ጃፒዬ ከአሜሪካ ሲመጣ እንዲያርፍበት ብዬ ነው እንጂ አንድ ክፍል ትበቃኛለች ምን ያረግልኛል። እሱን አረሳውም። በህይወቴ በሩን ከፍቶ በፈለኩ ሰዓት ገብቼ እንዳድር እድሉን የሰጠኝ ሰው ነው። አስበዋል እኔ እሞሸራለሁ ብዬ ነው የዛን ሰዓት የደስታዬ ተካፋይ ይሆናል። ብዙ ነገሮች አብረን አቅደናል፣ አስበናል። ድኖ መጥቶ አብረን እንደምንሰራ ግንኙነታችን እንደሚቀጥል ነበር ማስበው እና ለኔ በጣም ከባድ ጊዜ ነበረ ያ ጊዜ። በዚህ ጋር ደስታ አለ። ደስታዬን እንኳን በቀላሉ ማጣጣም አልቻልኩም። ብዙ ሰዎች እንደውም እንደዛ ስታለቅስ ስታዝን ለካ የውሸት ነው ማለት ነው 40 ሳይሞላው ሽምግልና ደገሰች ብለው በጣም ብዙ ሰው ወቅሰውኛል። ግን አማራጭ አልነበረኝም። ሳላዝን ቀርቼ አይደለም፣ ፕላን የተደረገ ነው፣ የረጅም ጊዜ ፕላን። እንዳልኩ ከዚህ ሀገር ትኬት ቆርጦ አስተካክሎ ከፋሚሊ ጋር ምናምን መምጣት ቀላል ነገር አይደለም። 2-3 ሳምንት ተራዘመ። ሆቴል የተያዘ ፕሮግራም ቀብድ የከፈልንበት
በሀዘኑ ምክንያት እግዚአብሔር ይስጣቸው ባለ ሆቴሎቹ መለሱልን፣ ካንስል ተደረገ። በተለይ ግን እኔ በጣም ውስጤ እየቀረ ነው ያልኩ። ምክንያቱም በጣም ወዳጄ ስለነበረ ያስፍዬ ህልፈት በጣም ጎድቶኛል። እኔ በምን ምክንያት ሽምግልናውን ፕሮግራሙን እንዳደረኩኝ ያውቃለሁ። ከጃፒን ፍቃድ ጠይቄ ነው። ጃፒዬ እንዲ ነው ምን ታስባለህ ስለው እንዴ እኔ እንደውም በሱ ፋንታ አጠገብሽ እቆማለሁ አለኝ። ከዛ በኋላ ነው እንደውም በቃ እሱ አበረታቶኝ አግዞኝ ነው በቃ ግዴታ መደረግ ስለነበረበት እንጂ ይሄ የውሸት የማስመሰል በጣም ብዙ ሰው ኮሜንቱ እንዳለ አጠቃላይ የነበረው ይሄ የሽምግልናው ቪዲዮ ብዙ ሰዎች ነበሩበትና ሲለቀቅ በጣም ጨካኝ ነሽ 40 ቀን እንኳን ሳይሞላው እንደዛ ስታለቅሽ ያዙ ይልቀቁኝ ስትይ የነበረው ፌክ ነው ማለት ነው አስመሳይ ምናምን እሱ ልክ አይደለም። በዛ ላይ ደግሞ ትልቁ የቅርቡ ሰው ጃፒ ነው ልጁ። በፍጹም የደስታሽ ቀንማ እሱን ቢያይ የሚጠብቀውና የሚጓጓለት ቀን ነበር። እኔ በሱ ፋንታ አጠገብሽ ቆማለሁ አለኝ። ያንን ነገር ማካሄድ ችያለሁ። ሰው ግን ምንም በማያውቅበት ብዙ ሰው ይፈርዷል። ያ ነገር ጎድቶኝ አልፏል በሰዓቱ። ምን ነው ባላረኩትም ብያለሁ። ፕሮግራሙ ላይ ራሱ የሆነ ላለቅስም ፈልጋለሁ፣ ልስቅም ፈልጋለሁ። የደስታዬ ቀን ነው ግን ውስጥ ደግሞ አለ የሆነ የጎደለ ነገር አለኩ። ይሰማሃል አይደል? እንደሰው ሰው ደግሞ ሳይረዳ ሲቀር ደግሞ ያሳዝናል። ግን የተረዱኝም ሰዎች ስለነበሩ እግዚአብሔር ይመስገን አልፏል። አዎ መጀመሪያ ላይ ቲክታኩን እንኳን ስከፍተው ምንድነው እሁድን በኢቢኤስ ላይ የሚተላለፉ መሳተፍባቸው ሆስት ማረጋቸውን ሾ እየቆራረጥኩኝ እዛ ላይ ለማድረግ አሁን ብዙ ወጣቶች ቲክታክ ላይ ነው ረጅም ጊዜያቸውን ቲቪም ብዙ የሚያይ ሰው ላይ ኖር ይችላል ዩቲዩብ ምናምን ነው የሚታየው በብዛትና ቲክታክ ደግሞ ፕላትፎርሙ ይመቻል አጭር ነው በቀላሉ ብዙ ሰው ጋር ሊደርስ ይችላል ብዬ ስላሰብኩኝ እነሱን እየቆራረጥኩ ለመጫን ነበር ሐሳቤ። ከዛ በኋላ ደግሞ የተለያዩ ነገሮችን ሳይ ዋይናት መዝሙር በጣም ወዳለሁ። ስለዚህ በቃ ደስ ያለው ቢኖር ይዘምር ይላል ቃሉና በቃ ደስ ሲለኝም የሆነ ውስጤም አንዳንዴ ስከፋ መጽናናትም ስፈልግ መዝሙር ደግሞ ከፍቼ ደግሞ ዘምራለሁ። ያው እውነት ነው ብዙ ሰዎች ቅሬታ ያላቸው ሰዎች አሉ፣ በዛ ልክ ደግሞ ደስ የሚላቸው ሰዎች አሉ። እንዳልኩ ነው እኔ በጣም መዝሙር ወዳለሁ። መዝሙር ደግሞ ከልጅነቴ ጀምሮ ያደኩበት ነው። ቤተክርስቲያን ውስጥ ነው ያደኩት፣ እየዘመርኩ ነው ያደኩት። ሁሉ ጊዜ ህይወቴ ውስጥ በቃ ልክ ሰውነታችን ውስጥ ደም እንደሚዘዋወረው ካለ ዝማሬ መኖር አልችልም። እኔ ፕሮቴስታንት እምነት ውስጥ ነው ያደግሽው? ያው ልጅነቴ የቤተሰቦቼም የፕሮቴስታንት እምነት ተከታዮች ናቸው። ያደኩት ቸርች ውስጥ ነው። አሁን እኔ እንደዚህ ጥልቅ ያልኩት ጥንክር ያልኩኝ ሃይማኖተኛ ነኝ ልልህ አልችልም። እምነት ግን አለኝ። ማለት የፈለኩት ነገር ምንድነው መዝሙር ወዳለሁ። እግዚአብሔር ሲመለክ ኢየሱስም ሲነሳ በጣም ደስ ይለኛል። ስለዚህ በየትኛውም ነገር ይሁን ኢየሱስም እስከከበረበት ድረስ የኦርቶዶክስም ይሁን የካቶሊክም ይሁን የፕሮቴስታንት ይሁን